ምሽታችንን ልታበላሽ ነው ወይ? ሄዳለሁ። ወዴት ነው የምትሄጂው? የማን ነው? እንዴት ናችሁ የዩቲዩብ ፋሚሊዎች? ዛሬ ከብዙ ጊዜ በኋላ ባበደ ፕራንክ ተመልሰናል። ዛሬ ቃልን አግኝቻት ነበር የናርዲን እህትና ዛሬ እሷ እንደማገኛት አታውቅም ነበር ናርዲ እና ምንድነው ቻፕስቲኳን አዲስ የገዛችሁ ቻፕስቲክ ነውና ተቀብያታለሁ። ምንድነው ማረገው ይሄን ቻፕስቲክ መኪና ውስጥ ዝም ብዬ መሬት ላይ ጥለዋለሁ ማለት ነው። በቃ ባላየ ማለት ነው። ከዛው ናርዲ እየመጣች ልክ ስትመጣ ቻፕስቲኩን ስታየው የምታሳየው ሪአክሽን አብረን እናያለን። እኔ ስግጥ ብዬ እኔ አላቅም እላለሁ፣ እከራከራለሁ፣ የማን እንደሆነ አላቅም እላለሁ። እዛ እንግዲህ የምታሳየው ሪአክሽን አብረን እናያለን። እየመጣች ነው፣ እየደረሰች ነው፣ እናያለን። እንግዲህ እየደረሰች ነው፣ እየመጣች ነው። እንግዲህ እቺ ነገር እንደዚህ ሰው ያው ተጠቅሞ ብዙ ጊዜ ስለሚረሳ እንደዚህ አድርጎ እቺ እንደዚህ እናረጋለን። እንግዲህ ቭሎግ ነው ምናምን ብዬ ነው የምሸውዳት። ከጧት ጀምሮ እየቀረስኩ ስለነበር ፐርፐስሊ በቃ እንትን አይል ደርሳለች። ጋይስ እንግዲህ እናሳብዳታለን ዛሬ። ምን ሆነሽ ነው ቆምሽው? ምን ሆነሽ ነው ቆምሽው? አይ ቭሎግ እኮ እየቀረስኩ ነው። እሺ እንዴት ነው? ቆየሽ? አሉ ቆየ? አይ ብዙም አይደል። ምሳ በላሽ? አዎ በላሁ። እንዴት ነህ? እንዴት ነሽ? ደህና ነኝ። ምን ቪዲዮ ነው የምሰራው? የጧቱን ቭሎግ እንጨርሰዋለን። ከዛ እንትን የሆነበት እንሂድና የሆነ ካፌ የሆነ ቪዲዮ እንሰራለን። እንደዚህ ይሻላል። ሶ ታዲያ አሁን ካሜራውስ? በቃ እኮ አሁን አስተካክየዋለሁ። ልክ ስንንቀሳቀስ አጥፈዋለሁ። እዚህ ጋር ያለውን ምናምን ቭሎግ ለመውሰድ ብዬ ነው። ኦኬ ነው እንዴ? አሁን ሪከርድ ያደረገ አይመስለኝም። ባባዬ ምንድን ነው? እንጃ እኔ አላየሁትም ነበር። አላየሁትም ነበር እኮ። ማን እንደዚህ ተጠቀመው? ይሄ እኔ እንጃ ባባ እንደዚህ ከሆነ አቅም ሁሌ እንደዚህ እኮ ነው የሚሆነው። ይሄ እንዴ እኔ ምን አውቃለሁ እንግዲህ። ምን አውቃለሁ ማለት እንዴ እኔ ምን አውቃለሁ? ምን አውቃለሁ? ምን አውቃለሁ ማለት ምን ማለት ነው? እንዴ ምን አውቃለሁ? እንዴ እዚህ ጋር አይላንድ ምናምን አለ። እሱ ላስተካክል ሳነሳ አይላንድ እኔ መኪና ውስጥ ይጠፋል እንዴ? ሁሌ እንዴ ውሃ የምጠጣው እኮ። ታዲያ እሺ ምንድነው? የሴት ቻፕስቲክ እኮ ነው። ምን ይሰራል አንተ መኪና ውስጥ? የራስሽ ነው። አባቀልድ በእናትህ። ፕራንክ ምናምን ከሆነ ሰዓት እየረፈደብን ነው። እንሂድ። የምን ፕራንክ ነው? የሪከርድ እያደረገ አይደለም። ይሄ አንቺ አይደል እንዴ? የራስሽ ያኔ አይደለም። አባዬ ነው አይደለም። እስቲ ጌታን በይ። ጌታ ነኝ አይደለም እንዴ? እዚህ ጋር ወርቁ እኔ ምን አውቃለሁ? እግዚአብሔር ይሄ እዚህ ጋር ነው ያለው። ከዛ ደግሞ እንደዚህ ሆኗል። እንዴ ምን ነው? ምን እያልክ ነው? እኔ እንጃ እንግዲህ እኔ አላስፋልኩም። እኔ እንጃ ማለት ነው። አባ በቃ የማን ነው? እግዚአብሔር አይመቸኝም እንደዚህ አይነት ቀልድ። እረፍ በቃ። የማን ነው እንዴ? የማን ነው? ምን ሆነሽ ነው እንደዚህ ቶሎ ወጥ የምትሆኚው? አባ የማን ነው? የራስሽ ነው። እኔ አላውቅም። እኔ የማን ይሆን ይችላል? የኔ አይደለም። እኔ የለኝም እንደዚህ ቻፕስቲክ የለኝም እንደዚህ ቻፕስቲክ። ሲጀምር መኪና ውስጥ ደግሞ ምን ይሰራል? ማንን ጭነህ ነው? ከማን ጋር ነበርክ? ምን ሆነሻል? ከማን ጋር ነበርክ? አባ በእናትህ ማንንም አላገኘሁም። እኔ ከነጋ ማንንም አላገኘሁም። እንዴ ምን ሆነሻል እኮ? ማንንም ብታገኝ ታዲያ ምን ይሰራል? እንደ ድሮ መኪና ውስጥ ሰው አጭን እንዴ? በዛች ደቂቃ ማን መጥቶ ነው? ሲጀመር ደግሞ የሚደበቅ ነገር ማለት አሁን እንዳጋጣሚ ወርቆ ከሆነ እንኳን የሚደበቅ ነገር አይደለም አይደል? መናገር ትችላለህ። ስለዚህ ማን ነው እኮ? እሱን እኮ ነው የምልሽ። እኔ አሁን የማን እንደሆነ አላውቅም። ይሄ ምን አላየሁትም። ምሽታችንን ልታበላሽ ነው ወይ? ሄዳለሁ። ወዴት ነው የምትሄጂው? የማን ነው? እኔ ምን አውቃለሁ የማን እንደሆነ? እውነት ሄዳለሁ። ወዴት? የማን እንደሆነ ንገረኝ አባ፣ አለበለዚያ ሄዳለሁ። ሁሉ ነገር ትቼ ነው የምሄደው። ምን ሆነሻል? ደግሞ አቆሞ ካሜራው የለም ሪከርድ እያደረገ አይደለም። ዝም ብዬ ነው አስቀምጬው ነው እንዳይወድቅብኝ። በዚህ መከራን አስቀምጬው። ይሄ ሲጀመር እኔ ካከፍትኩት ማንንም እንደማይከፍተው አውቃለሁ። አንተም ነግረኸኛል። ካንቺ ውጪ ማንንም አይጠቀመውም ብለሃል። ምንም ተጠቅሜው እኔ ምን ሊያደርግልኝ? እኔ ምን አውቃለሁ? ማን እንደከፈተው? እኔ ምን ሆነሻል? አባ በኢየሱስ ክርስቶስ ስም ውሸት ጀመርክ ማለት ነው። አውቀሽ ነው የራስሽ ነው። በቃ እውነት ሄዳለሁ። ወዴት ነው የምትሄጂው? በቃ ወደ ቤት ገባለሁ። አልሄድም የትም። ንገረኝ የማን እንደሆነ። ምን ማለት ነው? እንደዚህ ነገር በጣም እንደሚያናደኝ እኔ አላውቅም። የማን እንደሆነ አላውቅማ። የምርሽን ነው አንቺ እንደዚህ የምትሆኚው? ስልክህን ታለሽ? ስልክህን አምጣ። ያው የምደውልበት ያው እየቀረጽኩ ያለሁበት። እንዴ ምን ሆነሻል እንዴ? እውነት ልሄድ ነው አባ። በጣም እያናደርከኝ ነው። እውነት ሄዳለሁ በቃ። እኔ ፕራንክም ከሆነ ንገረኝ በቃ። እንዴ ምን ነው?
አሁን ቃልን አግኝቻት ነበር። ይሄ ቃል ነው። አላገኛትም። ቃልን አግኝቻታለሁ እንዴ ደውይላት ከፈለግሽ አግኝቻታለሁ። ይሄ ቃል ነው። አሁን ይሄን ፐርፐዝሊ ላናድድሽ ነው ሪከርድ እያደረገ ነበር። አንቺ ባንዴ ነው እንደዚህ ወት የምትይው? ሲያስጠላ ምን አይነት ነው? እግዚአብሔር እንደዚህ አይሆንም። እንደዚህ እንሰራለን ተባብለን ሲጀመር የግዱን ነገር ማውቃለሁ። ፍራንክ ነው አባ ተጀመረ። አዎ ተጀመረ። በኔ ይብሳል። እሺ አሳይሃለሁ። የእውነት አሳየዋለሁ። በኔ ይብሳል። እሺ እናያለን። እቺ በጣም ሲምፕል ናት። እሺ እናያለን። ቋጥር ያለ ባንዴ አንቺ አታምኚኝም? አታምኚኝም? አምናለሁ ግን በጣም ግግም አልካ። አትሊስት መናገር ነበረብህ። እኔ ምን ብዬ ልናገር? በቃ አላቅም ካልኩ አላቅም ነው። አታምኚኝም? ዮ ጋይስ ከዚህ በኋላ በሳምንት 3-4 ቪዲዮ እንለቅላችኋለን። እንግዲህ ድጋሚ ፕራንክ ስትሰራኝ በቃ ልታሳብደኝ ነው። እንግዲህ ፕራንኩ ይቀጥላል። ከዚህ በላይ ከባድ ፕራንክ ነው የምንሰራራው። ከዚህ በኋላ ማይታሰብ ፕራንክ ነው መመጣለት። ሰብስክራይብ አድርጉልን፣ አበረታቱን። ያው እንወዳችኋለን።